ዝሙት ይወላችሁ ግብረ ሰዶም መሆን ዝሙት መፈጸም ምርጫ ነው ስሜትን ያለ መግዛት ጉዳይ ነው እንዴ ስሜቱን የሚገዛ ብዙ ሰው አለ I think አንዳንዶቻችሁ ምናልባት አፍም የለኝም ብላችሁ የምታስቡት የናንተ ጽድቅ ወይም የናንተ ትክክለኝነት በታች ስለሆነ ነው ይሄን ነገር የምንቃወመው ልክ ስለሆነን አይደለም ትክክል የሆነ ነገር ስለምናውቅ መጽሐፍ ቅዱስ አታነቡም እንዴ ሃይማኖት ቤቶቻችሁ ላይ ትምህርታችሁን አታዩም እንዴ ከመጽሐፋችሁ ይልቅ ነው እንደምትራሩት በጣም ነው ነገ ላይ እናንተም ግብረ ሰዶም ሊሆን ይችላል በዛ ሁኔታ ላይ ስገኝ ሰው እንትን እንዲራራልኝ ብላችሁ የምታስቡት I have a question ያለ ልክ ርህራሄ ለምታሳዩ ሰዎች I have a question እናት ነኝ whatever happens ግን ለእንደዚህ አይነት ነገር ርህራሄ ሊኖረኝ አይችልም እንዴ ሰውየው ጤነኛ አይደለም by the way መናገር አልችልም እዚህ ጋር ሰውየው ጤነኛ አይደለም imagine rape ቢያረግ ትንንሽ ወንዶችን ስንት ሰውን ኮራፕት ግብረ ሰዶም ያረጋቸዋል ብቻ አይደለም በሽተኛ ነበር የሚያረጋቸው በጣም ነው የራራችሁለት አንዳንዶቻችሁ እንትን ሆኖ ሊሆን ይችላል እንዲህ አይችልም it's a choice ሰው ድንገት አይደለም ሴክስ የሚያረጋው ድንገት አይደለም ግብረ ሰዶም የሚሆነው ያው ልምምድ ውጤት ነው የኖረበት ነገር ውጤት ነው መልሶ መላልሶ አርጎታል